ወይዘሮ ኡምራንና ዲላ ትንሽ ከተጨቃጨቁ በኋላ ጥላት ሄደች። አሁን ዲላ በእጇ ፎቶ ይዛለች። ስለዚህ ይህንን ፎቶ መደበቅ እንዳለባት አሰበችና እስከ ዛሬ አንቺ ብዙ ሚስጥር ደብቀሻል፣ አሁን ደግሞ የኔ ተራ ነው። ስለዚህ ሚስጥሬን የትም እንደማታገኙ አርጌ እደብቀዋለሁ ብላ ወደ መኝታ ክፍሏ ገባችና ቶሎ ብላ የኮስሞቲክ ቴብሏን መሳቢያ ወጣ ቂጡ ስር በፕላስተር የልጇንና የእሷን ፎቶ ለጥፋ አስቀመጠች። ከዛም እናቷ እንደማታገኛት ተስፋ አድርጋ ቁጭ ብላ ያስተካከለችውን ታያለች። ወይዘሮ ኡምራን በበኩሏ ወደ ክፍሏ ገብታ አንድ ቁልፍ ከራስጌ መብራቱ ስራ ወጥታ ቁምሳጥኑን ከፈተች። በውስጡ ሻንጣ ነበረ፣ አሮጌ ሻንጣ ዘመን ያስቆጠረ። አውጥታ ውስጡ ያለውን ነገር መከፋፈት ጀመረች። በስሜት በጣም ተውጣ የቀድሞ ማንነትን ለማስታወስ በምታደርገው ጥረት ድንገት በሯ ተንኳኳ። ኤሊፍ ከጉንሽ ጋር ቁጭ ብላለች። ጉንሽ አታስቢ፣ ነገ እናገኘዋታለን። ዛሬ አራራጥኩሽ አይደለ? እናትሽን ለማግኘት ባደረግነው ሙከራ ያዘንሽና የደነገጥ ትመስያለሽ። በጣም ጎትቼሽ ነበር እና ይቅርታ አድርጊልኝ አለቻት። ጉንሽ ምንም አትናገርም። ሰላም ጤና ስጥልኝ፣ እንደምን አላችሁ የተወደዳችሁ የዚህ ቻናል ቤተሰቦች፣ እንኳን ደህና መጣችሁ። በዚህ ቻናል ላይ እንደዚህ አይነት በእንደዚህ የቤተሰብ ድራማ ይለቀቃል። አስተማሪና የሆነ የሚመክር ነገር ያለበት በየጊዜው ይለቀቃል እና ተከታተሉ። አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ሼር ማድረጋችሁን አትንሱ። ኮመንት ጻፉ፣ እንደም ደግሞ የዶል ምልክቷን ተጫኑ። አዲስ ሲሆን አዲሱ ሲለቀቅ እንዲደርሳችሁ ቤተሰብ በመሆናችሁ ደግሞ እናመሰግናችኋለን ስለ ሁሉም ትብብራችሁ። ትንሽ የፀሐይ ብርሃን ክፍል 11 ይቀጥላል። በዚህ ሁኔታ ዲላና እናቷ የተጨቃጨቁ በነበረበት ሁኔታ እንዲሁም ደግሞ ኤሊፍና ትንሿ ጉንሽ ያሳለፉትን እያየን ነበረ። አሁን ኤሊፍና ትንሿ ጉንሽ እየተነጋገሩ ባለበት፣ በእርግጥ ልጅቷ አትናገርም፣ ኤሊፍ ነች የምትናገረው። እናም ምን ችግር የለም ነገ ታገኛታለሽ እናትሽን ያለቻት ነበር። ጉንሽ ግን ምንም ልትመልሰላት አልፈለገችም፣ ደስተኛም አይደለችም። ዝም ብላ በትካዜ አየቻት። አይ ታገኛታለሽ ምንም ችግር የለም ያለቻት ነበር። ነገር ግን ጉንሽ ደስተኛ አይደለችም። ከዛ ትንሽ አሰበችና ኤሊፍ ወደ እሷ ተጠጋች። ከዛም አንቺ እኔ ሳስበው እናትሽን ለማግኘት አትፈልጊም እንዴ አለቻት። በዚህ ሰዓት ጉንሽ ቀጥ ብላ መታ አንገቷ ላይ ተጠመጠመችባት። አሁን ኤሊፍ የተረዳችው ነገር ያለ ይመስላል። አዎ እውነት ነው፣ ጉንሽ እናቷን ማግኘት አትፈልግም። ፍራት የእናቱን ክፍል አንኳካና እናቴ ሁሉ ነገር ሰላም ነው? አዎ ሁሉም በጣም ሰላም ነው አለችው። አዎ እሺ ፈልግሽ ነበር፣ መነጋገር አለብን። ምንድነው የምንነጋገረው? መጣሁ አለች። ሻንጣዋንም በቦታው መለሰችና ሄዳ ወደ ውጭ ወጣች። እናቴ አንድ ነገር ላናግርሽ እፈልጋለሁ። ምንድን ነው የምታናግረኝ? ስለ እህቴ ስለ ዲላ ነው ማናግረሽ። አሁን እህቴ ዲላ በጣም እንክብካቤ ያስፈልጋታል። እናም ደግሞ ለቀቅ አርጊያት፣ ብዙ አትጫኛት። በትክክል በኖርማል ህይወት ውስጥ መግባት አለባት። ምንድን ነው እያልክ ያለው ፍራት? እሷ እኮ ጤነኛ አይደለችም። የምትሰራው ነገር ሁሉ ትክክል አይደለም። ደግሞም አንድ ሚስጥር ደብቃኛለች። ስለዚህ እሱን እኔ ማግኘት አለብኝ፣ ካለበለዚያ እሷ እየጠፋች ነው የምትሄደው። እናቴ ምንድን ነው የምትይው? ደህና ነች እያልኩሽ ነው። አይደለችም ፍራት፣ ትሰማኛለህ? አይደለችም። ንገርህ፣ እቺ ልጅ በጣም ብዙ ነገር ታበላሻለች። እቺ ልጅ የምትያት እኮ ልጅሽ ነች አላት። አዎ ልጄ ነች፣ ግን በአባቷ ነው የወጣችው፣ በእኔ ምንም አልወጣችም። አባቷን ደግሞ ታውቃለህ፣ ጠላዋለሁ አባታችሁን። ስለዚህ እሷ ጠቅላላ ያወጣችው በሱ ነው። በእኔ ብትወጣ ኖሮ ጉበዝና ብርቱ ትሆን ነበር፣ ግን እንዳለ የወጣችው በእርሱ ነው አለችው። ፍርሃት ከዚህ በላይ መናገር አልቻለም። ከእናቱ ጋር ጠዋት ላይ ቢሮ ውስጥ ቁጭ ብለው አንዲት ኦርጋናይዝድ የምታረግ እንደነ ኤሊፍ አይነት ስራ የምትሰራ ማለት ነው እያቀረበችላቸው ነው። እንትኑን ፕሮፖዛልን እያቀረበችላቸው በቴሌቪዥን መስኮት እያሳየቻቸው ነው። ፍርሃትና ሱዴ ቁጭ ብለው ያዩዋታል። በመጨረሻም ስትጨርስ አዎ እንግዲህ ይሄ ነው
ኦርጋናይዝድ ያደረኩት። እንደምትወዱት ተስፋ አለኝ አለች። አዎ በጣም ጥሩ ነው፣ እናመሰግናለን አለች ሱዴ። እሺ እንግዲያውስ ከወደዳችሁት ትነግሩኛላችሁ። አሁን ግን እኔ ስራ ስላለብኝ መሄድ እፈልጋለሁ አለቻቸው። እሺ ብላት ልትወጣ ስትል ወደ ፍርሃት ዞረችና ሱዴ ፍርሃት እንዴት ነው ወደድከው አለችው። ፍርሃት ምንም መልስ አልሰጠም፣ ዝም አለ። ፍርሃት ይህን ያህል መጥፎ ነው ማለት ነው እንዴ? ምንም መልስ እኮ አልሰጠኸኝም አለችው። ዝም ሲላት ጊዜ አሁንም እኔ ሌላ ጥያቄ ልጠይቅሽ እፈልጋለሁ ሱዴ፣ ትላንትና ከስራ አባሪው ያልኩሽን ሰውዬ አባረርሽው አላት። ፋሮክን አባረርሽው? አዎ አባረሬዋለሁ። ሁሉ ነገር ተስተካክሎለት የስራ መፈለጊያም ተፈቅዶለት ተባሯል። ግን ለምን እንደዚህ እንደምትሆን እኔ ፍርሃት ፈጽሞ አልገባኝም አለችው። በቃ ሆነ፣ ነገርኩሽ እኮ እንደሞ አሁን ደግሞ ሌላ የአቶ ሀካንን የጡረታ መብቱን አስከብራችሁ ሁሉ ነገር አስተካክላችሁ ለባለቤቱ ላኩላት። እኔ አንተ ልትገባኝ አልቻልክም። በፍጹም ምን እያረክ ነው? ለምንድን ነው እንዲህ አይነት ነገር የምታደርገው? በፍጹም ሱዴ እባክሽ፣ የስራ ባልደረባ እንደሆነ ሳይሆን እባክሽን ልክ እንደ ዩኒቨርሲቲ ጓደኛ ድሮ አብረን እንደምንማረው ሰዓት እንደዛ አስቢ፣ ተረጅኝ። አንዳንድ ነገሮችን እኔ የምወስናቸውን ማክበር አለብሽ። በቃ ይሄንን እኔ ተናገርኩኝ፣ አንቺ ደግሞ መፈጸም አለብሽ አላት። እሺ ግን እነዛ ቀኖች መልካም ነበሩ። ያ ፍርሃት ዛሬ የለም። ያ በትምህርት ቤት በዩኒቨርሲቲ ህይወት ውስጥ ያለው ፍርሃት፣ ጥሩና ሰው ወዳድ የሆነው ሁሉን ነገሩን በግልጽ የሚናገረው ፍርሃት ዛሬ የለም። አንተ በጣም ተቀይረሃል። የተቀየረ ማንነት ይዘሃል አለችው ሱዴ። እንደውም በቃ ተይው አለ ፍርሃት ድንገት። እንደውም በቃ ተይው፣ አንቺ እንድትሰሪው አልፈልግም። ለአልፐር ስጩ፣ አልፐር ያስተካከል ሁሉንም ነገር። በቃ እሺ። ምናልባት አንቺ ቀብሩም ላይ ሄደሽ ደግሞም በእሷ ጋር ትንሽ አለመግባባቶች ተፈጥረዋል። ስለዚህ አሁን አልፐር ጉዳዩን ያስፈጽም። በቃ ብሩ ወጪ ይደረግና ይሰጣት አለ። እሺ ደስ እንዳለህ አለችው ሱዴ ከቢሮ እየወጣች። ጉንሽና ኤሌፍ በመኪና እየሄዱ ነው። ኤሌፍ ጉንሽን ለማሳቅ ሙከራ እያደረገች ነው። በመሀል ፉሊያ ደወለች። የት ነሽ? ስራውን እንዳትረሺው። አይ እየመጣሁ ነው። ችግር የለም አለች ኤሌፍ። በቃ እሺ በሰዓቱ እንዳትደርሺ ተስፋ አደርጋለሁ። አሁን ሱዴ ወደ አልፐር ክፍል ገባችና ኦርደር አለህ አልፐር አለችው። አልፐር ማለት ያው ከነሱ ጋር የሚሰራ የስራ ባልደረባቸው ነው። በተጨማሪም ደግሞ የጓደኛቸው ነው። አብሮ የተማሩ ናቸው ሶስቱም። ይሄኛው ኦነር ነው፣ እነሱ ደግሞ ተቀጣሪ ሆነው ነው የሚሰሩት። ግን ያው ጓደኛሞች ናቸው። በግል ላይፋቸው ጓደኛሞች ናቸው። በስራ ደግሞ ፍርሃት አለቃቸው ነው፣ እነሱ ደግሞ ተቀጣሪዎች ናቸው። እና ወደ አልፐር ቢሎ ገብታ እየነገረችው ነው። ምንድን ነው አላት። ወይዘሪት ሱዴ እንኳን ደህና መጣሽ። በጣም ነፍቀሽ ነበር። በጣም ቢዚና ላገኝሽ አልቻልኩም አላት። አይ ያንተ ቀልድ ደግሞ አያልቅም። እስቲ ለማንኛውም ስራ አለህ ይኸውልህ ብላ በትልቅ ፖስታ የታሸገ ነገር ሰጠችው። ይሄ ኦርደር ላንተ ነው፣ ለወይዘሮ ኤሊፍ የምታደርሰው እቃ ነው አለችው። ምንድን ነው እሱ? ይሄ የባለቤቷ የጡረታ መብት ነው፣ ገንዘቡ ነው፣ የነሱ ነው። እኔ ምለው አሁን እኔ እሱን ተይና ከኔ ጋር ቡና መጠጣት አትፈልጊም አላት። ፈልጋለሁ። እሺ መቼ ፕሮግራም እንያዝ፣ መቼ ይመችሻል ሲላት፣ አሁን ይልቅ ይህንን የሰጠውህን ለምን አታደርስም አልፐር? እሱን እንጠጣለን፣ መጠጣታችን አይቀርም አለችው። እሺ ግን አንድ ነገር ልጠይቅሽ፣ ወይዘሮ ኤሊፍ ይሄ ብር ይገባታል እንዴ? አቶ ሀካን ብዙ ብድር አለበት የመስሪያ ቤቱ። ይህንን ብድር ደግሞ ሊከፍል አልቻለም። ስለዚህ እንደገና ድርጅቱ ለምንድን ነው ወጪ አድርጎ ብር ለባለቤቱ የሚሰጣት? ሱዴ በዚህ ጊዜ እየሄደች በነበረችበት ተመልሳ ፊቷን ወደ አልፐር ካረገች በኋላ ባቅ ደስ ይለኝ ነበር፣ ግን እንደዚህ አድርጓል። ይሄ የፍርሃት ስራ ነው። ፍርሃት የሆነ ነገር ውስጥ አለ፣ እኛ ያልገባን ያልተረዳ ነው። ፍርሃት ብቻ የሚያውቀው ሚስጥር ያለ ይመስለኛል። ግዴታ አለችው። አልፐር ሱዴ አንቺ እንደምታስቢው ፍርሃትን በጣም የምታውቂ ይመስልሻል፣ ግን አታውቂውም። ፍርሃት ሁለ ነገሩን ለአንቺ ያሳየሽ ይመስልሻል፣ ግን አታውቂውም። ሱዴ ተሳስተሻል እያልኩሽ ነው። አንተ አታውቅም፣ ዝም ብትል መልካም ነው አለችው።
ጥላው በንዴት ወጥታ ሄደች። ቢሮ ገባችና የቢሮውን ጠረጴዛ በኃይል ደበደበች። ከዛም ከመሳቢያ ውስጥ አንድ ፎቶ አወጣች። እሷና ፍርሃት ተቃፈው የተነሱት ፎቶ በወጣትነታቸው ጊዜ ነበርና ሱዴ አየችውና ምንም ችግር የለም፣ ወደፊት ሁሉም ነገር ይስተካከላል አለች ሱዴ። ከዛም ስልኳን አውጥታ ደወለችና ይህንን ስልክ እንድታጣሩልኝ እፈልጋለሁ። ይህንን ስልክ የማን ባለቤቱ ማን እንደሆነ እንድታጣሩልኝ እፈልጋለሁ ብላ ዘጋችው። ኤሊፍ እና ጉኒሽ አንድ የልብስ ሱቅ ውስጥ ገብተዋል። ኤሊፍ ልብስ እየመረጠች ነው፣ ለሰርጉ ዝግጅት የሚሆን ማለትም ለዝግጅቷ ለቴብል ለምናምን እየገዛች ነው። እና ልትከፍል ስትል ካርዷ ባዶ ነበር። እንዴ አሁን በቅርብ እኮ ነበር ያደረግኩት፣ እንዴ ሊሆን ቻለ አለችና በቃ በካሽ ልስጥህ ብላ ካሽ ከፍላ ዞር ልትል ስትል ጉኒሽ የለችም። ጉኒሽ አንድ ሰው በአካባቢው ሲያልፍ አይታ ሮጣ ወጥታለች ተከትላ። አባቷ መስሏታል። እናም ኤሊፍ ዞር ስትል ጉኒሽ የለችም። በጣም ደነገጠች። ጉኒሽ ያለች መቃዋን እዛው ጥጣ በኃይል ወደ ውጪ ሮጠች። ኤሊፍ በድንገት አካባቢውን በጩኸት ሞላችው። እየሮጠች ወዲና ወዲያ መሮጥ ጀመረች። ከሌላ አቅጣጫ አንድ ሰውዬ ጉኒሽን ይዟት መጣ። ያንቺ ልጅ ነች? ተከትላይ ነው በስህተት መሰለኝ አለ። እውነትም ሲታይ ሰውየው አቶ ሀካንን የሚመስለው እና አባቷ መስሏት እሱ ጋር ስትደርስ አባቷ እንዳልሆነ ስታቅ ቆማ ነው እሱ ያገኛትና ወደ እናቷ መለሳት። በጣም እያለቀሰች አው ልጄ ነች በጣም አመሰግናለሁ ብላው ተቀብላው መኪናዋን እየነዳች ነው። አሁን ዊሊያም ስትደውልላት እየመጣው ነው አለቻት። ይቅርታ የሆነ ነገር ተፈጥሮ ነው እየመጣው ነው አሁን ብላት አለች። ሱዴ የተባለው አድራሻ ጋር ደርሳ አልፐር የሚባል ሰው ነው የምፈልገው አለች። ባር ውስጥ ገብታ አቤት ምን ፈለግሽ? እኔ ነኝ አልፐር አላት። አንድ በታቶ ፊቱና እጁ የተዥጎረጎረ ሰውዬ። ደንገጥ ብላ ሱዴ አየችው። ሱዴ ከላይ እስከታች አየችውና አንተ ነህ አልፐር? በቃ ገባኝ፣ የአሜሪካው ነገር አለቀ ማለት ነው፣ የውሸት ነገር አለበት አለች። ምክንያቱም ሰውየው ከአሜሪካ የመጣ ወይንም የተማረ ነገር አይመስልም፣ የሆነ ኮተታም ነገር ነውና በቃ ምን አልሽ አላት። ምንም አላልኩም፣ እኔ ሱዴ ይባላለሁ፣ የዲላ ጓደኛ ነኝ ብላ እጇን ዘረጋችለት። አሁን ሚስጥር ማወቅ ፈልጋለች። የበለጠ እየተጠጋችው ነው። ኤሊፍ መስሪያ ቤት ደርሳ በጣም ይቅርታ አድርጉልኝ፣ ይውላችሁ ልጄ ጠፍታ እሷን ሳፈላልግ ነው እና በጣም ይቅርታ ዘግይቻለሁ፣ ቶሎ ብለን ለመስራት እንሞክራለን፣ ምንም ችግር የለም ይደርሳል፣ እሺ ችግር የለም እያለች እያለ አልፐር ቢሮ ውስጥ ገባ። ጤና ስጥልኝ አለ። አቤት ምን ፈልገህ ነው አሉት። እኔ ከአቶ ሀካም መስሪያ ቤት ነው የመጣሁት። አው ምን ፈለግ ካለችው ኤሊፍ ወደሱ ቀርባ ይሄ የአቶ ሀካን የጡረታ ውጤት ነው፣ የጡረታ መብት የተከበረበት ነው እና ይኸውና። ምንድን ነው ያላችሁት? ብዙ ዳላልበት አላላችሁም እንዴ አለች። አላውቅም ብቻ ይሄ እንዲሰራልሽ ሆኗል፣ የምትወስጂው ከሆነ እመቤት አላት። በጣም በኃይል ጮኸችበት። እናንተ ምንም ልትገቡኝ ያልቻላችሁ ሰዎች ናችሁ፣ እዳ አለበት ብላችሁኛል። እዳው ደግሞ መክፈል ጊዜ ስጡኝ ብያችኋለሁ። አሁን ደግሞ ገንዘብ ተሸክመ ትመጣለህ። እኔ የእናንተን ገንዘብ አልፈልግም ብያለሁ፣ አልፈልግም፣ ሂድና ላለቃው መልስለት ብላ በጩኸት አንባረቀችበት። አልፐርም ግራ በመጋባት ስሜት እሺ በቃ ችግር የለም ጤና ስጥልኝ ብሎ ጥሏቸው ወጣ። ኤሊፍ ግራ ገብቷታል። አሁን ምንድን ነው እየተደረገ ያለው? ከቢሮ ደግሞ ይሄ ብር መጥቷል። እሷ ደግሞ ችግር ላይ ነች እና ብሩን መልሰዋለች እና ይቀጥላል ታሪኩ። ሼር ሰብስክራይብ እያደረጋችሁ ቤተሰቦች እንዲሁም ደግሞ የደወል ምልክቷን ተጫኑ፣ ቀጣይ ክፍል እንዲደርሳችሁ። እንግዲህ ትንሽ የፀሐይ ብርሃን በዚህ ሁኔታ ዛሬ ተጠናቋል። በቀጣይ ደግሞ ኤሊፍ ምን ይገጥማታል? ወዴትስ ነው እያመራች ያለችው? የባለቤቷንስ የጡረታ ብር ትወስዳለች ወይስ ሱዴ ተጨማሪ ምስጢር ከአልፐር ከዛ ከሰው ታገኛለች ወይ? እና ይቀጥላል። ለዛሬ በዚህ እናበቃለን። ጤና ይስጥልኝ።